ሐረግ ክፍል 87 ሉሊት ቤዛ ክላስ በመሄድ በግርምት ቤዛን እያየቻት ቤዛ ተኝታ ነበር እና ሄዳ ጠጋቢ ላይ ያየች እቺ እንዴት ነው የተኛችው ምናምን እያለ ነበርና ቤዛን በድንጋጤ አንቺ ሴትዮ ምንድነው ችግርሽ? በዚህ ወጣት ደግሞ ክላስ ምን ትሰሪያለሽ? በማለት ስትጠይቃትን ቤዝዬ እኔ ችግር ውስጥ ነኝ ባለፈው ይቅርታ ስለጠየቅሽኝ ጓደኛሞች ነን አለ አይደል እንዴ ስትላት ቤዛ ማሰበችና እኔ እዚህ ነገር ውስጥ መግባት ባልፈልግም በቃ ኤፍራታ ያለችኝ ማድረግ አለብኝ ብላ በቃ ሂጅ መጣ ብላ ወጣች ማለት ነው። አቶ ናታን እንግዲህ ከአዲሱ ፍቅረኛው ወይም ጓደኛው ጋር እናቷ ቤት ሄዶ በጣም ነው የሚያስቀው አገባቡ ምናምንና ምንድነው ማነህ ምናምን ብላ ስትጠይቀው ቤቱን በግርምት እያየው ነበርና ሰውዬ ቤቱን ልገሰው ነው እንደዚህ የምታየው ብላ ስትጠይቀው አይ ብሎ ተመለሰና ማነህ ምንድነው ስትለው ናታን እሱንም አውቃለሁ የሚፈልገን የመጣው ምናምን ስትል ያው ልጆት እንደነገረችሁት ስራ ፈላጊ ነኝ ስራ ፈልጌ ነው የመጣሁት ስለዚህ እንደዛ ነው እኔ ምንም አውቀው ነገር የለም ምናምን እናንተ እርስዎ የሚያስፈራው ሰው አለ እንዴ ምናምን ብሎ ሲጠይቃት አይ ምንም የለም ምናምን ብላ አለችው ማለት ነው። ተነስቶ ሄደ። እንግዲህ ባሏን እየጠበቀች ያፌትም ማለት ነው እየጠበቀች ስለነበረ በቃ ስትንጎራደድ ወደ ቤዛ ደወለችና ኧረ ቤዛ ናት የደወለችላት። ከዛ ቤዛዬ የሆነ አዲስ ነገር አለ ምናምን የሆነ የሚከታተሏት ሰዎች እንዳሉ ተናግራለች አለ ሉሊትዬ የትም አታመጭም እንገናኛለን አለች እና ኤፎ ስልኳን ዘጋች። አቶ ያፌት መጣ። ያፌት እንደ ዛሬ ቆየ እኮ አስጨነቀኝ ምናምን የኔ ንግስት በቃ ሙዴ ጥሩ አይደለም ወደ ክላስ ብሄድ ይሻላል ልተኛ ብሎ ሄደ። እንዳቀቅም ቆይ ጠብቅ ብላው እሷም ወደ ሶፋ ቁጭ አለች። ከዛም ወይዘሮ ገነት እቃዎቿን በመሸካከፍ ወደ ጉሊት ወርድ ስትል እማዬ የምነግርሽ ነገር አለኝ። እስከ ዛሬ የደበኩሽ ነገር አለ። እያንዳንዱ ነገር መናገር አለብኝ። እኔ ጌታሽን እያመሰገንሽ የምትጉራሪብኝ ልጅ ስላልሆንኩ በጣም የምነግርሽ ነገር አለ ብሎ ሲጠይቃት ልጅ ማየት አለብኝ ሂጅ ምናምን ብላለች። እናቴ እዛ ቁጭ ያልሽው እሷን ለማግኘት ነው እንዴ? በጣም ይቅርታ ምንም ነገር ማድረግ ስላልቻልኩ ብሎ እናቱን ይቅርታ በመጠየቅ የተፈጠረው ነገር ከአቤል ጋር ያለውን ነገር ከያፌትን የሚወጋው ምናምን ሲነግራት ገንዬ በጣም ተነገጠች ማለት ነው። አቶ ናታን እንግዲህ የሚሄድበት ቦታ ላይ ብሎ እየተጣደፈ ሲወጣ ቤዛና ወዴት ነው ቁርስ ማበላ ምናምን እያለ ሲጠይቁት መሄድበት ጉዳይ ላይ ቢኒ እየጠበቀኝ ነው ብሎ ይገባል አይገባም እያለች ቢኒ እየተጠባበቀች ነበርና ሳይገባ ቀረ። በሀሳብ መጥ ብላ እንደነበር ስትላት ቤዛ ወይዬ ምን ሆነሽ ነው? ምንም አልሆንኩም። እንዴት የልጅውን የምርም ጠርቶኛል ማለት ነው እንዴ? ለምንድን ነው ያልገባው ብላ መብሰልሰል ጀመረች ማለት ነው። ከዛ በኋላ እንግዲህ ያፌትና ቢኒ ጋር ተገናኝተው ስለ ጉዳዩ የቢኒ ያዘው ኬዝ በጣም ጥሩ እየሄደለት እንደሆነና በአካባቢው ያሉ ያፌት ሰዎች እንዳያጠቁት ጥንቃቄ እንዳደርግ አቶ ያፌት ነገረው። እሺ ችግር የለውም ጠነቀቃለሁ ብሎ እኔ ምንም ሊያደርጉኝ ይችላሉ ግን በቤተሰቤ እንዳይመጡ ብሎ ቢኒ መለሰ ማለት ነው። አሁን የምጠብቀው ሰው ስላለን የባክህን አቶ ቢኒያም ከቦታው ስነሳ ብሎ አቶ ያፌት ቢኒያምን ከእንትኑ አስመልሶ ሄደ። ችግር የለም ይሄ ልጅ ወዴት እየሄደ ነው? ምን ሆኖ ነው ምናምን ብሎ በግርምት አቶ ቢኒያም ያፌትን በመመልከት ተነስቶ ሄደ ማለት ነው። ለኤፉ ደውላ ላገኝሽ እፈልጋለሁ ብላ አገኘቻት ማለት ነው። እንግዲህ የተፈጠረውን ፍቅር ይዟት እንደሆነና በከባዱ እየተሰቃች እንደሆነ ስትነግራት የያፌት የቢኒያም ፍቅር እሱ ግን ላይሽ አልፈልግም ብሎኛል፣ ጠልቶኛል እስከዚህ ድረስ የሚያደርስ ከመቼ ጀምራችሁ ነው ብላቱ አቶ አላልኩም ኤፍራታ ማለት ነው እንዴት እዚህ የሚያደርስ ፍቅር ምናምን ልትቀያየሙ ትችላላችሁ በማለት ስትጠይቃት የተፈጠረውን እሷም እንግዲህ ነገረቻት ማለት ነው። የያፌት አክስት ልጅ አቶ አቤል ያደረገውን ነገር ስነግራት
እንግዲህ ወይዘሮ ሉሊት ስልክ ተደውሎላት አለቃ ይፈልገውታል መምጣት አለብዎት ተብላ ስትጠየቅ እየፈራች ላንሰው እያለ ፈራ ትባያለች። አነሳይና የተፈጠረውን በዝርዝር ከመለሽለውት ምንም ስለማያደርግሽ እኔ ቶሎ ወደ እንትንሽ ተብላ ሄዳ ሉሊት እየከውከው እያለች በመሄድ እዛ ሄዳ ስትመለስ እንግዲህ የሚጠብቃት ሌላ ነው ማለት ነው። አቶ ያፌት ይዘቀው አርጓታል መሰለኝ። ዚና ቤዚ በረንዳ ላይ ተቀምጠው ስልክ እያወራች ከአዲሱ ልጅ ማለት ነው እንግዲህ ፎንቃ ገብቶለት ያ እንትን እያለ ስለሆነ እየጠበቀኝ ነበር እያወራች። ከዛ እየተንጎራደዱ እንትን ሲሉ አቶ ወይዘሪት ሉሊት መታ በራ አንኳኩታ እንግዲህ አቶ ያፌት አንኳኩቷት መሰለኝ። ከዛ በኋላ በር ላይ ስትወጣ ዜና ቤዚ በመደንገጥ እንግዲህ መጨረሻው የሚሆነው ያው የሆነች ማስጠንቀቂያ እንደሚሰጣት አቶ ያፌት ሲይዝ ስለነበረ ስራው በእሷ እንዝላልነት ምክንያት ስለስተጓጎለበት እቅዱ በትክክል እየሄደለት ስላልሆነ